ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የምናየው የአክሲዮን የገበያ እንቅስቃሴው ምን ይመስላል የሚለውን ነጥብ ነው። ሁላችንም እንዳየነው የዚህ ሳምንት የአክሲዮን የገበያ እንቅስቃሴ መቀዛቀዝ የታየበት እንደመሆኑ መጠን እና ደግሞ ዛሬ የሳምንቱ የገበያ መዝጊያ ቀን እንደመሆኑ መጠን ምን አይነት የገበያ እንቅስቃሴን አሳይቶ ሊዘጋ ይችላል ዜን ለቀጣይ ሳምንትስ ምን አይነት ኢምፕሊኬሽኖችን ይዞ ሊሄድ ይችላል የሚለውን አብረን በሚገባ እናያለን። ስለሆነም እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተጨማሪ የፋይናንስ ኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ጋብዛለሁ። የአክሲዮን የገበያ እንቅስቃሴውን ለማየት የምንጠቀመው አሁንም ኗይ የሞባይል መተግበሪያ አፕሊኬሽን ነው። ስለሆነም ሁላችሁም ኗይ የሞባይል መተግበሪያ አፕሊኬሽን ሎጊን አድርጉና ግቡ። እኔ እንደምታዩት ኗይ የሞባይል መተግበሪያ አፕሊኬሽኔን ሎጊን አድርጌ ገብቻለሁ። የመጀመሪያው ኢንተርፌስ ላይ ነው ያለሁት። የመጀመሪያው ኢንተርፌስ ላይ የማገኘው እንደምታዩት ወጋገን ባንክን አግኝቻለሁ። ወጋገን ባንክን እስኪ ክሊክ አድርገን እንይ። የወጋገን ባንክ የአክሲዮን የገበያ እንቅስቃሴ ምን ይመስላል የሚለውን እንግዲህ አሁን ለ6 ሰዓት እንደምታዩት ሩብ ጉዳይ ነው። የወጋገን ባንክ የአክሲዮን የገበያ እንቅስቃሴን ስናይ እዚህ ላይ እንደምታዩት ዜሮ ትሬድ ይላል። ያ ማለት ምንም የተፈጸመ ትራንዛክሽን የለም ማለት ነው። ኤክስኪዩት የሆነ ትሬድ የለም። ኤክስኪዩት የሆነ ትሬድ እንዳለመኖሩ መጠን ምንም ሊኩድ የሆነ አክሲዮን የለም። ቮሊዩሙ ዜሮ ነው። ይሄ የሚያሳየን የተወሰነ የአክሲዮን የገበያ እንቅስቃሴ መቀዛቀዞች እንዳሉ ያሳየናል። ይህንን ደግሞ የበለጠ የሚያረጋግጥልን አሁን ይህን ቪዲዮ እየሰራን ባለንበት በዚህ ሰዓት ማርኬት ባይ ኦርደሩንም ጭምር ከፍተን ስናይ ምንም አይነት የግዥ ትዕዛዝ ያስቀመጡና ምንም አይነት የሽያጭ ትዕዛዞችን ያስቀመጡ ኢንቨስተሮች የሉም። ይህም የበለጠ የአክሲዮን የገበያ እንቅስቃሴው ሳማት መቀዛቀዝ ያለበት ሁኔታ እንዳለ እንድንረዳ ያስችለናል። ምንም እንኳን ትሬድ ኤክስኪዩት እንኳን ባይሆን ምንም አይነት አክሲዮን ሊኩዊድ እንኳን ባይሆን አትሊስት ማርኬት ባይ ኦርደሩ ጋር ገዥም ሻጭም ቢኖሩ የተወሰነ ኮንፊደንስ እንዲሰማን የተወሰኑ ትራንዛክሽኖች ኤክስኪዩት ሊሆኑ የሚችሉበት እድል እንዳለ እንድንረዳ ያስችለናል። ነገር ግን ምንም የግዥም ሆነ የሽያጭ ኦርደሮች አየር ላይ አለመኖራቸው የተወሰነ የገበያ መቀዛቀዞች እንዳሉ እንድንረዳ ያስችለናል። ሁላችንም እንደምንረዳው የካፒታል ገበያ መኖር ከሚሰጣቸው በርካታ ጥቅሞች መካከል አንዱና የመጀመሪያው ሊኩዲቲን መፍጠር ነው። ያ ማለት ዛሬ ላይ ያለንን ኢንቨስትመንት ብር ማድረግ በፈለግንበት ሰዓት በቀላል ወጪና ፈጣን በሆነ ታይም ኮንቨርት የማድረግ እድልን ይሰጠናል ተብሎ ነው የሚታሰበው የካፒታል ገበያ መኖር። ነገር ግን እንደነዚህ አይነት የተቀዛቀዘ የገበያ እንቅስቃሴዎች ካሉ ግን ምናልባትም የሊኩዲቲ አድቫንቴጅም ጭምር ሊያሳጣ የሚችልበት እድል ይኖራል። በዛም ብዙ ኢንቨስተሮች አትራክት ሊደረጉ የማይችሉበት ኢንቫይሮንመንት። ቤት ከመግዛት በምን ይለያል? የገዛውትን አክሲዮን መሸጥ በምፈልግበት ሰዓት ሽጬ መውጣት የማልችል ከሆነ ቤት ገዝቼ ለመሸጥ ከምቸገረው በምን ይለያል የሚሉ ኢንቨስተሮች ሊኖሩ እንደሚችሉ ተስፋ አደርጋለሁ። የገበያ እንቅስቃሴው መቀዛቀዙ በርካታ የሚባሉ አዳዲስ የገበያ ተሳታፊዎች ወደ ገበያው እንዳይቀላቀሉ ሊያደርግ የሚችልበት ሁኔታ አለ። ያም ሆነ ይህ ግን በተወሰነ መልኩ የገበያ መቀዛቀዝ እንዳለ እንድንረዳ ያስችለናል። ለምሳሌ የሌሎችንም ብናይ ለምሳሌ የአባይ ባንክን ብናይ የቴሌንና የአዋሽ ባንክን እመለስበታለሁ። የአባይ ባንክን ከፍተን ብናይ የአባይ ባንክም የተለየ የገበያ እንቅስቃሴን እያሳየ አይደለም። የአባይ ባንክ አክሲዮኖችም ገበያው ላይ ያላቸው እንቅስቃሴ እንደምታዩት የሊኩዲቲ ችግር እንዳለባቸው ያሳያል። ቢኮዝ ዜሮ ትሬድ ነው የሚለው ምንም የተፈጸመ ግብይት የለም። ምንም የተፈጸመ ግብይት ከሌለ ደግሞ ሊኩዊድ የሆነ አክሲዮን የለም ማለት ነው። እንዳልኩት እዚህ ላይ እስካሁን ባለው ሰዓት ምንም የተፈጸመ ትራንዛክሽን አለመኖር ብቻ ሳይሆን አየር ላይ ያሉም ኦርደሮች ዜሮዎች ናቸው። ግዢን ለመፈጸም ኦርደር ያደረገ ቢድ ያደረገ ሰው የለም። ዜን ሽያጮችንም ለመፈጸም አስክ ያደረገ ኦርደር ያደረገ ኢንቨስተር የለም። ይሄ የሚያሳየን እንዳልኩት የተወሰነ የገበያ እንቅስቃሴ መቀዛቀዞች እንዳሉ እንድንረዳ እንድናይ ያስችለናል። ይሄ ጥሩ የሚባል ሁኔታ አይደለም። የገበያ መቀዛቀዝ ሲኖር እንዳልኩት ሰዎች ተሎ ሽጠው የሚወጡ ሰዎች በተወሰነ መልኩ እንቅስቃሴን ማድረግ የሚፈልጉ ኢንቨስት ማድረግ የሚፈልጉ ሰዎች አትራክት የማይደረጉበት ሁኔታ እንዲፈጠር ያደርጋል። ያም ሆነ ይህ ግን አሁን ላይ ገበያው ላይ
የተወሰኑ የገበያ መቀዛቀዞች እንዳሉ፣ መፈራራቶች እንዳሉ ባይ ዘ ዌይ እንደዚህ ምንም አይነት የግዥና የሽያጭ ኦርደሮች የሉም ማለት ኢቭን እናንተ መግዛት እንኳን መሸጥ ብትፈልጉ ገበያው ምን ሊሆን እንደሚችል ፕሪዲክት ለማድረግ አዝማሚያዎችን ለመረዳት ያስቸግራል። በዛም ሰው እየተፈራራ ወደ ገበያው ሳይገባ የሚቀርበት ሁኔታም እንዲፈጠር የራሱን የሆነ አስተዋጽኦ ሊያደርግ ስለሚችል እሱን በሚገባ ማየት መቻል አለብን። ሌላው ወደ ቴሌ ብንመጣ አንጻራዊ በሆነ መልኩ ምንም እንኳን የዋጋ መቀነሶችን እያሳየ ቢሆን እንኳን በሊኩዲቲ ሪላቲቭ በሆነ መልኩ የቴሌ የአክሲዮን የገበያ እንቅስቃሴ የተሻለ ነው። እንደምታዩት እስካሁኑ ሰዓት ድረስ 10 ትሬዶች ኤክስኪዩት ሆነዋል ወይም ደግሞ ተፈጽመዋል። በእነዚህ 10 ትሬዶች 495 የሚሆኑ አክሲዮኖች ሊኩድ ነው የባለቤት ለውጥ ተደርጎባቸዋል። ይሄ አንጻራዊ በሆነ መልኩ ጥሩ የሚባል ነው። ጠቅላላ ሊኩዲቲው ጥሩ ነው ወይ ላንል እንችላለን። 10 ትሬዶች 495 አክሲዮኖች በካፒታል ገበያ ውስጥ መሸጥ መቻላቸው ያን ያክል ስትሮንግ የሆነ ሊኩዲቲ ያለ ብለን ኮንፊደንት ፉል እንድንሆን አያደርግንም ቱ ቢ ፍራንክ። ነገር ግን ሪላቲቭ በሆነ መልኩ ከወጋገን ባንክና ከአባይ ባንክ አክሲዮኖች በተሻለ መልኩ ግን የቴሌ አክሲዮን ምን እየሆነ እንደሆነ እንድንረዳ ያስችለናል። ሳማት ሊኩዊድ እየሆነ እንደሆነ እንድንረዳ ያስችለናል። አሁን ሊኩዊድ መሆን ራሱን ችሎ የአክሲዮን ገበያ እንቅስቃሴ ላይ ኮንሲደር የሚደረግ ትልቅ ፒላር ነው፣ በደንብ መረዳት ያለብን። የዋጋ እንቅስቃሴ ደግሞ ሌላኛ ፒላር ነው። ስለዚህ የገበያ ተሳታፊዎች ሁለቱም በአንድ ላይ ነው ማምጣት የሚፈልጉ። የዋጋ እንቅስቃሴው ምን ይመስላል? ተገማሽ ነው ወይ? ዜን ሊኩዊድ ነው ወይ? ስፈልግ እሸጠዋለሁ ወይ? ስፈልግስ መግዛት የምችልበት ኢንቫይሮንመንት አለ ወይ የሚል ጥያቄን ያነሳሉ። ስለዚህ ሊኩዲቲ ሳማት መኖሩን እንደ ትልቅ ነገር ማየት መቻል አለብን ሁላችንም። ይሄ ካፒታል ገበያ ጥቅሙ እንደመሆኑ መጠንም እሱን በሚገባ ማየት መረዳት መቻል አለብን። 10 ትሬዶች ኤክስኪዩት መሆናቸው ብቻ ሳይሆን አሁን ላይ እንደምታዩት የቴሌን አክሲዮኖች ለመግዛትና ለመሸጥ ራይት ናው ገበያ ላይ ያሉ የገዥ ተወዳዳሪዎችና የሻጭ ተወዳዳሪዎች እንደምታዩት አሉ። ይሄም ሳማት ምንድነው የሚያሳየን? ጥሩ የሚባል ሊኩዲቲ ሪላቲቭ በሆነ መልኩ እንዳለ፣ አንጻራዊ በሆነ መልኩ የተወሰነ የገበያ እንቅስቃሴዎች እንዳሉ እንድንረዳ ያስችለናል። ዋጋውንም ስንመለከት ገዢ ቤስት የሚባለው ገዢ 690 ብር ቢድ አድርጓል። ቤስት የሚባለው ሻጭ ደግሞ 700 ብር አስክ አድርጓል። ኦልሞስት በሁለቱ መካከል ያለው ልዩነት 10 ብር ነው። ይህንን ስናይ ገበያው ሊፈጸም የሚችልበት ሁኔታም እንዳለ እንረዳለን። ቢኮዝ የተቀራረበ ልዩነት ነው ያላቸው። ቤስት የሚባለው ቢድ እና ቤስት የሚባለው አስክ ልዩነቱ ጠባብ እንደመሆኑ መጠን በቅርብ ትሬዶችም ተጨማሪ ትሬዶችም ኤክስኪዩት ሊሆኑ የሚችሉበት ኢንቫይሮንመንት እንዳለ እንረዳለን። ያም ሆነ ይህ ግን ሪላቲቭ በሆነ መልኩ የቴሌ የአክሲዮን የገበያ እንቅስቃሴ ሳማት ሊኩዊድ እንደሆነ ጥሩ የሚባል እንቅስቃሴ እንዳለ፣ አሁን ገበያው ዋጋው መቀነስ መጨመር እንዳለ ሆኖ ግን አትሊስት በዛም ዋጋ መሸጥ መግዛት ሊኩዲቲው ጥሩ ከሆነ እሱም ሌላኛ ፓራሜትር ስለሆነ ሊኩዲቲውን አድማየር ማድረግ ሪላቲቭ በሆነ መልኩ ማድነቅ ይኖርብናል። እንደው የገበያ እንቅስቃሴውን ስለመገመት ከየት ወዴት ሊሄድ ይችላል፣ የማን የበላይነት ገበያው ላይ እየታየ ነው፣ ዜን ማምሻውንስ ምን ሆኖ ሊሆን ይችላል፣ በምን ሊዘጋ ይችላል የሚለውን ለማየት ያክል የበለጠ አረዳድን ለማግኘት ካንድሉን አብርተን ብናይ የበለጠ መረጃዎችን እናገኛለን። እንደምታዩት ካንድሉ ይሄ ነው የሚያሳየን። ገበያው ሲከፈት እዚህ ላይ እንደተከፈተ ያሳየናል። እንደምታዩት ገበያው የተከፈተበት ይቺ ነች። ማርክ ያደረኳት ቦታ ገበያው የተከፈተበት ነው። ዜን ገበያው ሲከፈት የገዢ በላይነት ታየና ዋጋው እስከዚህ ድረስ የደረሰበት ኢንቫይሮንመንት እንዳለ እንድንረዳ ያስችለናል። ነገር ግን ኢሚዲየትሊ ሻጮች መጡና ገበያውን ተቆጣጠሩት። በዛም ዋጋው እስከዚህ ድረስ ወርዶ የነበረበት ሁኔታ እንዳለ፣ የተወሰነ ደግሞ አሁን የገዢዎች የበላይነት እየታየ መጣና በተወሰነ መልኩ ዋጋው እስከዚህ ከፍ እንዲል የተገደደበት ሁኔታ አለ ማለት ነው። ስለዚህ አሁን ላስት ሪሰንት ትራንዛክሽኑ ኤክስኪዩት የተደረገበት ዋጋ ይሄ አዲስ ማርክ ያደረኩት ቦታ ነው ማለት ነው። ይሄ ማለት ነው። ገበያው ላይ የተወሰነ ባላንስ እየሆነ ያለበት ሁኔታ አለ። ፐርፌክትሊ ባላንስ ነው ማለት እዚህ ጋር ሲመጣ ነው። አሁን ባለበት ሁኔታ ስቲል ገበያው ላይ ከገዢዎች ይልቅ የሻጮች የበላይነት እንዳለ እንድንረዳ ያስችለናል። ቢኮዝ እዚህ ደርሶ የነበረን ዋጋ የሻጮች የበላይነት ስላለ የት አድርሰውታል? እዚህ ያድርሰውታል። ነገር ግን በተወሰነ መልኩ ደግሞ ገዢዎች መጡና እንዳልኩት ዋጋው ወደዚህ ከፍ እንዲል ምክንያት የሆኑበት ሁኔታ እንዳለና ገበያውም በተወሰነ መልኩ የሻጮች የበላይነት ታይቶ ሊውል እንደሚችል እንድንረዳ ያስችለናል። ስለዚህ አንጻራዊ በሆነ መልኩ የተወሰነ
የሻጮች የበላይነት አይሎ ሊውል የሚችልበትና ዋጋም የተወሰነ አሁን ካለው በታችም ማለትም ከዚህ ወደዚህ ዝቅ ሊል የሚችልበት ኢንቫይሮንመንት ሊኖር እንደሚችል እንድንገምት ያስችለናል። እዚህ ጋር ያለው መረጃ ማለት ነው። እዚህ ላይ እንደምታዩት ኦልሞስት ሳፕላይ እና ዲማንድ ኢኩቫለንት ይመስላል። ያ ማለት የማን የበላይነት ታይቶ ሊውል እንደሚችል የሚያዳግት ይመስላል። ነገር ግን ከዚህ ይልቅ ካንድሎችን ስንረዳ ወደዚህኛው ስነድ የበለጠ አረዳድን ስለምናገኝ እዚህ ላይ ባለው መረጃ የሻጮች የበላይነት ሊቀጥል እንደሚችል ያሳየናል። ያ ማለት ዋጋ በተወሰነ መልኩ ቢሆን ሊቀንስ አሊያም ደግሞ በዚህ ሊቀጥል እንደሚችል እንድንረዳ የሚያስችልበት ሁኔታ እንዳለ ሁላችንም መረዳት መቻል አለብን። የሌሎችንም ለማየት ያክል ሉዘርስ ጋር ስንገባ ለምሳሌ የገዳ ባንክ የአክሲዮን የገበያ እንቅስቃሴ ምን ይመስላል የሚለውን ለማየት ወደዚህ እንመጣለን። የእሱንም ስናይ ዘሴም ነው። ምንም አይነት ኤክስኪዩት የተደረገ ትራንዛክሽን የለም፣ ትሬድ የለም። በዚያም የባለቤትነት ለውጥ የተደረገባቸው አክሲዮኖች የሉም። እዚህም ላይ የተወሰነ የገበያ መቀዛቀዝ እንዳለና ኢቭን የገበያ መቀዛቀዙ ቀጥሎም ሊቀጥል እንደሚችል እንድንረዳ የምንችልበት ማርኬት ባይ ኦርደር ላይ እንደምታዩት ምንም አይነት የግዢ እና የሽያጭ ትዕዛዞችን ያስቀመጡ ኢንቨስተሮች የሉም። የገበያ መቀዛቀዞች ኤክስትሪም በሆነ መልኩ እየመጡ እየታዩ ያለበት ሁኔታ እንዳለ እንድንረዳ ያስችለናል። አሁን ዋጋ መቀነስ መጨመር የሚለው ላይ አይደለም ፎከሳችን። ኢት ኢዝ አባውት ሊኩዲቲ የግዢና ሽያጭ እንቅስቃሴው ምን ይመስላል የሚለው ነው እያየን ያለ ነው። እንዳልኩት ማርኬት ባይ ኦርደሩን ስናይ ባዶ መሆኑን ተከትሎ የተወሰነ የገበያ መቀዛቀዝ እንዳለ የሊኩዲቲ ችግር እንዳለ እንድንረዳ ያስችለናል። ይህም ጥሩ የማይባል የማይመከር የገበያ እንቅስቃሴ ነው። የአዋሽ ባንክንም ብናይ ሌላ እናገኛለን። እንደምታዩት የአዋሽ ባንክ የገበያ እንቅስቃሴን ስናይ ሪላቲቭ በሆነ መልኩ ሳማት ሊኩድ ነው። እንደውም ከቴሌም የተሻለ 26 ትሬዶች ኤክስኪዩት የሆኑበትና በዚህም 1019 አክሲዮኖች ሊኩድ የሆኑበት የባለቤት ለውጥ የተደረገባቸው እንደሆኑ እንድንረዳ ያስችለናል። ይሄ ሪላቲቭ በሆነ መልኩ እንዳልኳችሁ ጥሩ ነው። አሁንም ማርኬት ባይ ኦርደርም ራይት ናው ግዢን ለመፈጸም ይህንን ያክል ሰው ኦርደር አድርጓል፣ ቢድ አድርጓል። ሽያጭንም ለመፈጸም ይህን ያህል ሰው ገበያው ላይ አለ፣ ይህን ያህል ኢንቨስተር ገበያው ላይ አስክ አድርጓል፣ ኦርደር አድርጓል ማለት ነው። ይህም ጥሩ የሚባል እንቅስቃሴ እንዳለ የገዢና ሻጪ የመገናኘት አቅምንም ስናይ ገዢዎች ዘቤስት የሚባለው ገዢ 2400ን ኦፈር አድርጓል። ሻጭም ዘቤስት የሚባለው ቀንሶ ለመሸጥ የፈለገው ሰው 2450 ነው። 50 ብር ልዩነት ያለው ኦልሞስት ትሬዱ ኤክስኪዩት ሊሆን የሚችልበት እድል እንዳለ እንድንረዳ ያስችለናል ማለት ነው። ይሄም ጥሩ የሚባል የገበያ እንቅስቃሴ እንዳለ ገበያ ውስጥ በምን ቀጥሎ ሊውል ይችላል የሚለውን ለማየት ያክል አሁንም ምናልባትም ማርኬት ባይ ኦርደሩን ከማየት ባለፈ ይህንን ከመረዳት ባለፈ ካንድሉን አበርተን ብና የበለጠ አረዳድ እንድናገኝ ያስችለናል። ሁላችንም ካንድሉን ማብራት ብንችል የበለጠ እንድንረዳ ያደርገናል። እንደምታዩት የገበያ እንቅስቃሴው ይሄ ነው። ዋጋ የተከፈተ በዚህ ዋጋ ነው። እዚህ ላይ ባለው ዋጋ ነው የተከፈተ። ያ ማለት አራውንድ 2510 ማለት ነው። ግን የሻጮች የበላይነት ገበያው ላይ ታየና እስከ ስንት ድረስ ወርዶ መጣ? እንደምታዩት እስከ 2000 እስከዚህ ድረስ እስከ 2316 እስከ 2300 አካባቢ ድረስ ወርዶ የመጣበት ሁኔታ ነበር። ያ ማለት ገበያው ላይ የሻጮች የበላይነት ታይቶ የነበረበት ሁኔታ እንደነበር፣ ነገር ግን በተወሰነ መልኩ ገዦች መጡና የገዦች የበላይነት ታየና እዚህ ድረስ ወርዶ የነበረውን ዋጋ የት ድረስ እንዲሰቀል አስገደዱት? እዚህ ድረስ እንዲሰቀል አስገድደውታል። አሁን ላይ ዘላስት የሚባለው ሪሰንት ትራንዛክሽን ሀፕን ያደረገበት ወይም ደግሞ ኤክስኪዩት የተደረገበት ዋጋ ግን ይሄ ነው ማለት ነው። ምንም እንኳን ዋጋው እዚህ ላይ ቢከፈትም የሻጮች የበላይነት ታይቶ ስለነበር እስከዚህ ድረስ ቀነሰ። ዜን አፍተር የተወሰነ ቆይቶ የገዦች የበላይነት ገበያው ላይ ታየና እዚህ ድረስ ቀንሶ የነበረውን ዋጋ አትሊስት እስከዚህ ከፍ እንዲል ምክንያት ሆነዋል። አሁንም ዋጋው እዚህ ላይ እንዲቀጥል የሆነበት ሁኔታ አለ። ግን ስቲል ምን ሆኖ ይቀጥላል የሚለውን ለመረዳት ያክል የሻጮች የበላይነት አይሎ ሊውል የሚችልበት ሁኔታ እንዳለ እንድንረዳ ያስችለናል። ቢኮዝ ስቲል ምንድን ያለበት የሻጮች የበላይነት የተመዘገበበት ሁኔታ እንዳለ ነው የሚያሳየው። የገዦች የበላይነት ፍጹም የገዦች የበላይነት ከታየ ደግሞ ካንድልስቲኩ ወደዚህ ነው የሚዞረው፣ ወደ ላይ ነው የሚዞረው። ነገር ግን አሁን ላይ ምንም እንኳን የገዦች የበላይነት የተወሰነ ሰዓት ታይቶ ዋጋውን እስከዚህ ከፍ ቢያደርጉት እንኳን ፍጹም የበላይነትን ግን መውሰድ አልቻሉም። ቢኮዝ ፍጹም የበላይነትን የወሰዱት እነማን ናቸው? ከገዦች ይልቅ
ሻጮች ናቸው። ሻጮች በመውሰዳቸው ምክንያት ገዦች ምንም እንኳን ዋጋው ከፍ እንዲል እንኳን ምክንያት ቢሆኑ ስቲል ፈጽሞ ከነበረበት መድረስ እንኳን አልቻለም። በዛም የተወሰነ የሻጮች የበላይነት ታይቶ ሊቆይ የሚችልበት ሁኔታ እንዳለ እንድንረዳ ያስችለናል። ያም የሚሆን ከሆነ በእንዲህ አይነት ሁኔታ ግዢዎችን ለመፈጸም መበረታታት የማይመከርበት ሁኔታ ነው ያለው። እንግዲህ አጠቃላይ የገበያ እንቅስቃሴው ይህንን እንደሚመስል እያየን እየተረዳን ነው። የተወሰነ የገበያ መቀዛቀዞች እንዳሉ ይሄ የገበያ መቀዛቀዝ አክቹሊ ሰዎች በሙሉ ልብ የአክሲዮን ገበያው ላይ እንዳይገቡና ኢንቨስት እንዳያደርጉ ምክንያት ሊሆን ይችላል። ቢኮዝ እንዳልኩት የአክሲዮን ገበያ ዋና ጥቅሙ ሊኩዲቲን መፍጠር፣ ዛሬ ኢንቨስት አድርገን አፍተር ዊክ አፍተር መንዝ መልሰን ያንን ሊኩድ ማድረግ ስንፈልግ ሊኩድ ማድረግ መቻል ነው። ነገር ግን ያንን አይነት እድል የማይሰጠን ከሆነ በርካታ የሚባል የማህበረሰብ ክፍል በአክሲዮን ገበያ በመሳተፍ ኢንቨስት ማድረግን ላይመርጥ ይችላል። ቤት ከመግዛት በምን ተለየ? ለመሸጥ ጊዜ የምጠብቅ ከሆነ ኤክስትሪም የሆነ ጊዜ ፕላስ ዋጋውም በጣም ተገማሽ የማይሆን ከሆነ ሊኩዊድ ለማድረግ ሳፈር የማደርገው ዋጋ ካለም ያን ያክል ከኖርማል ከሪል ኢንቨስትመንት በምን ይለያል? የአክሲዮን ገበያ ኢንቨስትመንቱ ምን ጥቅም ይዞ መጣ? የሚል ጥያቄዎችን ሰዎች ሊያነሱ የሚችሉበት ሁኔታ ይኖራል። በዛም የበለጠ እየተቀዛቀዘ ሊሄድ የሚችልበት ሁኔታ ስላለ ይሄ ጥሩ የሚባል አመላካች ሁኔታ አይደለም። የዛሬም የገበያ እንቅስቃሴ ከነበረው ከሳምንቱ እንቅስቃሴ የተለየ ይሆናል ብሎ ማሰብ አይቻልም። ዘይን አዲስ ነገር ልንጠብቅ የምንችለው ከቀጣይ ሳምንት ጀምረን የመሆን እድላችን ሰፊ እንደሆነ እንድንረዳ ያስችለናል። ምናልባት ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታደርጉት፣ ሼር እንድታደርጉትና ለቻናሉም አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የተለያዩ የፋይናንስ የኢንቨስትመንት እና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ጋብዛለሁ። አመሰግናለሁ።